ራሱ አንዱ አስጎብኛችን ሲነግረን እኛ የሆነ ነገር ትልቅ ነገር የሚያደረገ ሰው ከተከሰተ ዓለም ላይ መጀመሪያ የምናደርገው ነገር ዘሩን ነው የምናጠራው። የአይሪሽ ዘር አለው የለው ከዛ በኋላ ትንሽ ከተገኘበት በቀድማያቱ በአንድ የሆነ ነገር ከተገኘ በቃ አይሪሽ ነው ትልቅ ዝግጅት ነው ይደረጋል። በቃ እንዴ አይሪሽ እኮ ነው ይሄማ ይባላል። ለምሳሌ አሁን ኦባማ የአይሪሽ ዘር አለባቸው እና ይሄ ያኔ ስልጣን ላይ ያሉም ጎብኝተው ነበር ደብሊን። ያኔ ደብሊን ሲመጡ ልዩ ሙዚቃ ሁሉ ተሰርቶላቸዋል የአየርላንድ ኩራት ተብለው ማለት ነው። እና በጣም ያው የተገኘባቸው ትንሽ ነው ግን በጣም ትልቅ ቦታ ነው የሚሰጠው። እና ከአሜሪካ ፕሬዝዳንቶች ለምሳሌ ከስካውን ፕሬዝዳንቶች 23ቱ የአየርላንድ ዘር ደም አለባቸው። በጣም ብዙ አገራት ላይ ብዙ ትልቅ ስልጣን የያዙ ቼጉቬራን ጨምሮ እንግዲህ እንዘርዘር ካልን በመዝናኛው ዓለም እንኳን ከዋልት ዲስኒ ጀምረህ መሐመድ አሊ፣ ቶም ክሩዝ፣ ብራድ ፒት፣ ጆኒ ዴፕ፣ ሮበርት ዲኔሮ፣ ሜል ጊብሰን፣ አሊሻ ኪስ፣ ቢዮንሴ፣ ሪሃና በጣም ብዙ ናቸው። እነ ክሊንት ኢስትውድ፣ እነ ቢል ጌትስ፣ እነ ማራያ ኬሪ፣ እነ ጂም ኬሪ፣ እነ ኤልቪስ ፕሪስሊ፣ እነ ብሪትኒ ስፒርስ በጣም ብዙ ዝነኞች የአይሪሽ ደም አለባቸው። በረራ ኢትዮፒካ ሊንክ